ጤና ይስጥልን የገጻችን ቤተሰቦች እንደምን አላችሁ? እንግዲህ አንዳንድ ግለሰቦች ጨርቃቸውን ጥለው እያበዱ መምጣታቸውን ያረጋግጥንበት ሁኔታ አለ። ድሮ የነበራቸውን ስብዕና ሙሉ ለሙሉ ገፈው ጥለው አዲስ ማንነት፣ አዲስ የተሳዳቢነት ገጽታ፣ አዲስ ምን ልንለው እንደምንችል አላቅም። ከነዚህ ሰዎች ውስጥ አንዱ ኤርሚያስ ለገሰ ነው። እንግዲህ ኤርሚያስ ለገሰ በጣም በርካታ ግለሰቦችን በመሳደብ የሚታወቅ ሰው ከሆነ ሰነባብቷል ማለት ነው። እንግዲህ በትላንትናው በዛሬው ዕለትም እንደዚሁ በተለይ የኢሳቱ ደረጃ ሀብተወልድን በተመለከተ በተለይ ጀዋር ላይ ያነሳውን ሀሳብና ጀዋርን ተከትሎ ከዛ ጋር የኤርሚያስ መነሳቱን ተከትሎ ኤርሚያስ ለገሰ ሰዓት ለብሶ ሰዓት ጎርሶ በስድብ ራሱን አሽሙንሙኖ ተከስቷል ማለት ነው። ኤርሚያስ ለገሰ ከቅርብ ጊዜ በኋላ በጣም ጨካኝ ተሳዳቢ እየሆነ መጥቷል ማለት ነው። አንዳንድ የቀድሞ ወዳጆቹ እንደሚሉት ከሆነ ከሳሎን የማይወጣ ግለሰብ ሆኗል። ምክንያቱም በጣም ፍራቻ ስላለበት ከሁሉም አካላት ጋር ስለተናከሰ። በዚህ በኩል የኦሮሞ ብሔርተኞቹ ኦሮሞማ የሚለውን በሂል ወይም ደግሞ ሪቶሪክ ለሌላው ማህበረሰብ በማሸምደድና ኦሮሞማ የሚለው አሳሰብ ከኦሮሞነት ባሻገር የሆነ ጭራቃዊ አምሳል እንዲኖረው በማድረግ ከፍተኛ ሚና ተጫውተዋል የሚሉና በከፍተኛ ሁኔታ የሚጠሉት ግለሰቦች አሉ ተብሎ ይታሰባል። በሌላ በኩል የአንድነቱ ኃይል ትላንት የነበረበትን ወጪት የሰበረ የበላበትን ወጪት ነው የሚሉት። እንደዛ በማድረግ የታወቀ ግለሰብ ይሉታል። በወያኔ በኩል ደግሞ ያው በትግል ዘመኑ ያጥላላበት መንገድ አለ። ከዛ በኋላ ደግሞ የያዘው አቋም በከፍተኛ ደረጃ ጥርስ ውስጥ ያስገባውና የሆነ እንደ ባህር ላይ ኩበት ባገኘበት እየተንሳፈፈ የሚገኝ አሁን ላይ ደግሞ የብልጽግና ተቀጣሪ ሆኖ የመጣ ግለሰብ እያሉ ያነሱታል። የብልጽግና ተቀጣሪ ተብሎ ስለተሰደበ ነው እንግዲህ ይህንን የስድብ ናዳ የሚያሽጎረጉደው ማለት ነው። እስኪ እንስማው ግን ምንድነው እያለ ያለው ይህ ሰውዬ? ስብዕናው ማለት ሰብአዊ ማንነቱ ተገፏል ወይስ እንዴት ነው ልንረዳው የምንችለው? ምክንያቱም ያውቃል ብለን የምናስበው ሰው ትልልቅ መጽሐፍቶችን የጻፈ ምንም እንኳን ዛሬ ላይ ስናየው ከዛሬ ማንነቱ ጋር ስለሚጋጭብን ትላንት የጻፈው እውነቱን ነው ወይስ ሐሰት ነው ወይስ እንደው ወሬ ደርድሮ ነው የጻፈልን የሚለውን ነገር በደንብ ዞር ብለን እንድናየው። በተለይ መለስ ልቃቂት የተሰኘው መጽሐፍ የቲፒኤልኤፍን ፖለቲካና የኢኮኖሚ ሞኖፖሊ እንዴት ምን እንደሚመስል የነ ኤፈርት ምንነት ተንትኖ ያስረዳ። የነ አዜብን የነ ሞንጆሪኖ ፈትወርቅ ማለት ነው የነ ስብሃትን የነ ሀጎስን ወዘተረፈ የመሳሰሉት ነገር አጠቃላይ የቲፒኤልኤፍን ገበና በመዘርዘር የምናውቀው ግለሰብ ያኔ ሲነግረን የነበረው ነገር ውሸት ነው ወይ ብለን እንድናይ። አዲስ አበባን በተመለከተም እንዲሁ ባለቤት አልባ ከተማ በሚል የጻፈው በጣም ሰፋ ያለ የመለስ ትሩፋት የተሰኘው መጽሐፉ ላይ ማለት ነው እንግዲህ ሰፋ ያለ መረጃ ያስገነዘበን ምናልባት ያኔ የሚነገረን ውሸት ነው ወይ የሚለውን እንድናይ የሚያስገድደን እንዲሁ ጥላውን ያረፈ ቀን በሚልም የባንዲራ አዋጅን አንስቶ ሰፋ ያለ መረጃ ሰጥቶናል። እሱ እንኳን ከተለያየ ነገር ያጣቀሰው ስለሆነ እሱን ያለ መቀበል ላንቀበለው የምንችልበት አጋጣሚ አይኖርም ማለት ነው። ምክንያቱም አዋጁንም ጭምር ስለምናውቀው ምናልባት አንዳንድ መቀባበቶች ሊኖሩት ይችላሉ ማለት ነው። ምክንያቱም ግለሰቡ ዛሬ ላይ ያለው ማንነትና ትናንትና ያቀበለን ነገር ጭምር እንድንጠራጠር ስለሚያደርገን ማለት ነው። የሆነ ሆኖ ደረጃ ሀብተወልድ ምን አለው? እውነት ለመናገር ማለት በደረጃ ሀብተወልድ የተነሳ ሺህ ጊዜ ብልጽግና ልሁን ያሰኘውስ ምንድነው የሚለውን ነገር እስቲ እንስማው። ምን አለ ይሄ ሰውዬ? መቱም እሱ እርስ በራስ ተገማገሙ። ኢሳት ጋር የተፈጠረው መሰረታዊ ልዩነት ምን እንደነበረ ታውቃላችሁ? እንገራችሁ። ለአንድ ሚሊዮን ዓመት ኢትዮጵያ የባህር በር አያስፈልጋትም እንተያያለን ለሚል አካል ነው ተደፍተህ እያገለገልክ ያለው። ኢትዮጵያ የምትባል ሀገር እንደ ሀገር መፍረስ አለባት ብሎ ከግብጽ ጋር እየተደራደረ ላለ አካል ነው እግርህን ደፍተህ እያገለገልክ ያለው። ንገሩኝ ባይ ጥሩ ማንጻፈ ካላችሁ አሁን ለብልጽግና እያገለገለ 1000 ጊዜ ያገለግላል አልኩ። አሁን ለብልጽግና የሚያገለግለው ምናምን የታየኝ እናንተ የሄድኩ ገንዘብ ቀበል ነበር አገር ቤት ሄጄ እስቲ አንድ ጊዜ ልሳመው ምናምን እያልኩ ሄድኩኝ። አንተ አይደለ እንዴ አንድ ጊዜ ልሳመው የምትለው? ሰው ነው እንደ ሳም ሳደርገው ምን ሳደርገው የምትል እንዳንተ ዋሽንግተን ዲሲ ሲመጣ ጠቅላይ ሚኒስትሩን ያልሄድኩም አዳራሽ ልንገርህ ሞጋች ነው የሆንኩት እንጂ ሰው ልሳመው አንዴ ልቀፈው አላልኩም። ባንዳ
ምክንያቱም የባንዳ ሰዎች ነው የሚያሰሩ። አንዳርጋቸው የሚባል ባንዳይዝምን እንደ ቲዮሪ የወሰደ እሱ ነው ኦን ኤንድ ኦፍ የሚያደርግ 0 and 1 የሚያደርግ። የትኛው ሞራል ነው? ከሻዕቢያ ጋር እያደገደክ አሁን ደግሞ ለደብረ ጽዮን እየሰገድክ ደግሞ ብልጽግና ትላለህ። ትንሽ ማፈር ድሮ ቀረ። አሁን እኔ ብልጽግና ጋር ማገለግልም ከሆነ እናንተ የሻዕቢያ ሰዎች ስለሄዳችሁ ነው የመጣሁት። ሻዕቢያ ስለሌለ ነው። አዲስ አበባ ሻዕቢያ የለም፣ ብልጽግና ጋር ሻዕቢያ የለም። የኢትዮጵያ ቀንደኛ ጠላት ሻዕቢያ የለም። 4 ኪሎ ኦኬ፣ ይግባህ እንደሱ። እስቲ ጎበዝ ከሆንክ ውጣና የኤርትራ ወጣቶችን ስቃይ ተናገር። ልዩነት ምን የሰፈር ሴቶች ሲጣሉ የሚዛዛቱን አይነት ነገር አስመሰለው። ለደረጃ ሀብተወልድ ጉብዝና ማረጋገጫው ምንድነው? ስለ ሻዕቢያ መንግስት ስለሚጨቁናቸው ኤርትራውያን እንዲያወራለት ፈለገ። እንዲህ አይነት ምስክርነት ይጠራል በሞት ምን ሆኖ ነው ሰውየው በዚህ ልክ የአበደውና የወፈፈው የሚለው በጣም መሰረታዊ ነገር ነው። በነገራችን ላይ ትንሽ ስለሚያዝናና ትንሽ ምን ሰማም ጥሩ ነው ብዬ አስባለሁ። ይሄን ግለሰብ ዩኒቨርሲቲ ውጣና በዚህ ጉዳይ ልዩነት አለኝ ብለህ ተናገር። ይሄ ነው እውነቱ። ነበርና የሰላም አማራጭ መርጦ ወደ አዲስ አበባ የመጣ ወጣት አግኝቼ ነበር። ከወጣቱ ጋር በነበረን ጨዋታ ስለ አስረስ ማረ እዛ ያለው ፋኖ ብልጽግና ስለሆነ አስረስም ብልጽግና ነው። ኢቭን ከለላ ይሰጠው ነበረ። ድሮን እንዳይመታው ወደ ወለጋ ሲገባ ከለላ ይሰጠው ነበረ። ይሄ ጀዋር ያለው ነው። ጀዋር ያለውን በተመለከተ ነው እያብራራ ያለው። ምክንያቱም በጀዋርና በአስረስ መካከል የተፈጠረውን ችግር በተመለከተ ትናንትና ለማንሳት ሞክሬያለሁ እና እሱን በተመለከተ ነው እንግዲህ ለአስረስ ማረ ከለላ ይደረግለት ነበረ። አስረስ ማረ መንግስት ሰው ነው፣ አስረስ ማረ እንዳይመታ ወስተርፈ የሚል አይነት ሀሳብ አንስቶ ነበር እና የጎልፍ ክለብን በተመለከተ ድሮ ቀደም ሲል የተጠቀማት ኤርሚያስ ስለሆነ ለኤርሚያስ ይህን መረጃ ያቀበለው ሰው ለጀዋር መረጃውን አጋርቶታል የሚል ስለዚህ ኤርሚያስና ጀዋር ለጋራ እየሰሩ ነው የሚል አይነት ሀሳብ ሰንዝሮ ነው ደረጃ ሁሉ ዶፍ የሚወርድበት ማለት ነው። በአጠቃላይ ግን የሰውየው ነገር ስራ ትንሽ ስላስገረመኝ ነው። የገጻችን ቤተሰቦች ስላደመጣችሁ እናመሰግናለን። የተሻሉ ሀሳቦችን ይዘን እንቀርባለን። ነገር ግን ገጻችን ላይክ እና ሰብስክራይብ ሼር አድርጉ። ሀሳብ አስተያየታችሁንም ስጡ። እናመሰግናለን።